እውነት አንድ ጥያቄ ብቻ ልጠይቅሽና እኔ ልለፋ አንቺ ጆከር እመጣልካለሁ። ስለ እውነት ያኔ ፍቅረኛ እያለ እኔ ደረሰኝ ስለ ጆከር እንደው አንዳች ነገር መረጃ ስለሱ ተገናኝቼው ማለቅም እንደው የሆነ ነገር ጽፌልሽ አውቃለሁ። እስኪ በቪዲዮ ሁሉ ስናወራ እስኪ ንገሪ ቴሌግራም ላይ እውነት አውሪ። በቪዲዮ አውርታታ ለኔ ለጆከር ክፉ ከሆንኩ ማለት ነው ሪያሊቲ ይሄ ከ3 ከ4 ዓመት ነው በቪዲዮ ከፍታ አውርታታ አውርቻታለሁ። እኔ በቪዲዮ አንተ ጋር ታወራ ከኔ ጋር አውርታለች ቴሌግራም ሆስፒታል እያለሽ አላወራሽኝ። እኔ እኮ ፈርቻ አይደለ አንተን አብጠልጥ የመሳሪያ አይደለም እያስፈራራሁ አይደለም አታስፈራራኝ። እኔ አላስፈራራኝ አንድ ቀን አስፈራራኝ ጥያቄ ልጠይቅህ ቢስሚላህ እኔ አታስፈራራኝ አንተ የአሜሪካን ዶላር የመነኝ ተያዝኩ ብለህ ይሄ ማሜና ወንደሰን ጋር ሰብስበህ አገር ቤት ትኬት ቆርጠህ ገብታል አልገባህም? አቆመው እዚህ ጋር አልተሰባሰበልኝም። እያንዳንዱ አማራ $1,000 አዋጡ ተብሎ ኦሮሞዎች ያዙ ብሎ $30,000 አሜሪካን ዶላር አሰባስቦ ኢትዮጵያ ገባ። ትኬት ቆርጦ ነው። አንድ ጊዜ አዳምጠኝ። ቆይ አልጨረስኩም። አስጨርሰኝና አዳምጠኛ ካደር ደቂቃ አዳምጠኝ። ወንድ በጣም ጎረቤታሙ በጣም ብቻ አስጠኝና ከዛ ሌላ ነገር ውስጥ መግባት የምንችል ሰዎች 2 ደቂቃ እውነት እያወራሁ እኮ ነው እኮ እውነት አዳምጠኛ። እኔ ላሳ አንተ በደረሰ ገንዘብ ቤት ዘረፈ እኔ አንድ ቀን ስምህን አንስቻለሁ። አንተ ውሸት ነው ያወራው ስለኔ፣ እኔ ደግሞ እውነት ነው እያወራ ያለው። እኔ ስምህን አንስቻለሁ። ማን እንደዘረፈ ከዛ ወንድ አውስትራሊያ ገባ ሲሰሩ እሱ መኪና ገዝቶ እኔ ደረሰኙን አንጣልኝ። እኔ ጆከር ገንዘብ እንዲያርጎ በልቶናል የሚል ሰው ካለ ደረሰኙን አንጣልኝ። ከድር አንድ ታገስ ደረሰኙን ይዘህልኝ ነው። እኔ እያንዳንዱ ጌታ እንደምላችሁ ገንዘብ ጆከር ፌበን አንቺ ረድ ፌበን አንቺ ነሽ ያሰደች የምታስጠቂኝ አንቺ ነሽ። አክብሬ አንቺን አንገቴን የደፋሁት አንቺን ነው። አንቺ ነሽ የምታስጠቂኝ መኪና ሊያቃጥል ሲኖ ገዝቶ ምናምን ያልክ አናፋለ እንዴ ስሜን ስታደፈርስ ኖረ ሌባ ቀጣፊ አስመሰል። አሁን አትሰራረሙ፣ በስነ ስርዓት አውሩ። መናገር ያለባችሁ ነገር እኔ እየተሳደቡ ማን አንተ ዲቃላ ደረሰኙን አንተ እናት ልብዳላ አልኩ። ሰድባኛል ባለፈው እናት ተደረገው ሳንተ ከማላም የዲቃ ሄዳለች ውጣ ፈሳ ወራ ማንንም አታናፋም። እዚህ ትለህ እያልኩ ነው እኮ ሌላ አንበሳ ደግሞ ማን አንተ ዝንጀሮ ለአማራ ድገም አንድ አንበሳ ጆከር እከኮች እኔ ነኝ እየነቀልኩ ማውጣት ድገም ሌላ አንድ አንበሳ አንተ የሽንታም ልጅ ነው እያልኩ ነው አንተ ወስዶ ዳልቻ የበዳን እንዳለ ትልህን ለማውጣልና አንተ መተለገዳይክ ለማህበረሰብ እንደሚሳደብ ሰው ሄደህ ታሽካብታለህ። አንተ ይሁን ዳልቻ ዋጋ የከፈለልህ ማህበረሰብ ገንዘብ አዋጥቶ የረዳህን ስማ፣ ገንዘብ አዋጥቶ ከእስር ቤት ያስወጣ ማህበረሰብን ክደህ ዳልቻ ወንድሜ ነው አብሬ እየተናገሩ ትላለህ። የሚሰድብህን አንተ የትላብ አንተ የበክት ልጅ አንተ የሽንታም ልጅ እናትህ ትበዳለህ። አንተ ያልተገረዘ ኩላ እንደምረግጥ ያችን ሾጣጣ ሚስትህን አምጥቼ እዚህ ጋር እጥፍልሃለሁ። ያቺ አራት አርጋ እንደዚህ ዝም ብለህ አንተ ራስህ ውስጥ መርጨት አትችልም። አንተ ጫፍ ላይ ነው የምትረጨው። አንተ በክት ነህ የወንድ አልጫ ነህ። እናትህ ትበዳለህ። አንተ ወንድ ልጅ ነው የገዛ አማችን አሳልፈህ የምትሰጥ ወንድ ልጅ ነህ። ለአማች እናትን አማችን ምርጥ አማራ ለአማራ ህዝብ አንድ የቆመውን ጆከርን መጠጥ ነው ትላለህ። እካክነ እናትን ልብዳለህ። ፈስን ነው ማስረጭ። እስኪ ስለ ራስህ አውራለህ። እኔ መጣና ፈስን አስረጫለሁ አልኩህ እኮ። እኔ ብቻ ነኝ ትክክለኛ አማራ። ስለ ራስህ አታወራም።
እካክነ እያልኩ እኮ ነው። ስለራሴ እየነገርኩ ነው እኮ አንተ ዲቃላ ነህ። እኔ ግን በምንም ብትመጣ የንጉስ ዘር ነኝ። እንዳንተ አይነት የከብት ልጅ እናት ትበዳ አንተ ማን ነህ? እዚህ ጋር ተላቀ እንዳለ የምትመጡት የምትነግዱት የምትበሉት ገንዘቡን የምትቦጠቡጡት አማራውን የምትግጡት አማራ ያልሆናችሁ ነው። ስነ ምግባር የሌላችሁ እናት ትበዳ ወኔ የሌለው ወንድን ከመውለድ ይሻላል ሽሉን ማስወረድ ይባላል። አንተ ሸለፈታ እናት ከዘናም የቀዘንክ አተላ ካንተ ጋር የታሰረው ወጥቶ ፋኖ ሆኗል። አሞራው ፋኖ ሆኗል። ካንተ ጋር የታሰረው ፋኖ ነው። ገባ እየታገለ ነው። አንተ ጫትን ተርዚና ወጥረ ዳልቻ ወንድሜ ነው ትላለህ። እናትን እምሷ ውስጥ ማለት ነው ዳልቻ ይግባባል። በክትነ ይልና ትልካለህ አንተ ወይ ደግሞ አርፈ መቀመጥ አፍን መሰብሰብ እንደ ስልባቦት እየመጣ አፍን ተከፍታለህ። ሸሌ እስካሁን ዝም ብዬ ነበር። አንተ ከማላ ማሰላ ሚስትህ እናት ትበዳለህ። በቁም የሸናና አንተ በላይ ላይ ሽንት ያዝረከረክ ዝርብርብ እናት ትበዳለህ። አንተ እርግጠኛ ነኝ ዘር ቢጣራ ራሱ የቅዘናም ዘር ማሳደግ ቅዘና ሚስትህ እያለቀሰች ወንድ ልጅ ይበቀላል። ታውቃለህ? የገደለው ይበቀላል። ስማ እናቴን ሰደብክ ብሎ የሚጣላ ማህበረሰብ ውስጥ ነው የተፈጠርነው። በአካል ቁጭ ብለህ አንተ ለኦሮሞ ታሽቃብጣለህ፣ ለገዳይ ታሽቃብጣለህ። ገና ለገና ገንዘብ ያኖረኛል ብለህ ነው የምታስበው። አዋክ የሰጠህ ራሱ ህዝብህ ነው። ከወጣበት ማህበረሰብ የበላኸውን ትተህ መተህ ደግሞ እዚህ ጋር አፍን ትከፍትበታለህ። ትላ ያለ ፓንት ያደገ ሰው ሲጀምር መጀመሪያም ጤና አንተ ያለ ፓንት ነው ያደገው። ዝርብርብ ልክስክስ እናት ትበዳ። ወንድ ልጅ እዛ ሳውዲ አረቢያ ላይ አረቄ አይጠጣም። የሄድከው ልትሰራ ነበረ። ገባ አረቄን ጠጥተህ ስትወላገር ነው የታሰርከው። መተህ ግን ለአማራ ብዬ ታሰርኩ ትላለህ። ለአማራ የሰራው አንድ ነገር የለም። ሽንታ አተላ ነህ እያልኩ ነው። አተላ የወንድ ልጫ ነህ እናት ትበዳለህ። በቃ በቁም ሞተሃል እያልኩ ነው። አሁንም ሰክረህ ነው የምታወራው። ጠብሲን ጨብሰህ ነው የምታወራው። ስትመረቅን ትመጣለህ። አይንን እንደ ፓውዛ ታበራለህ፣ ትሽለጠለጣለህ። አንተ የወንድ አልጫ ነህ እያልኩ ነው። የወንድ የገረድ ልጅ ነህ። እኔ አልሳደብም ብዬ ነበር። እናት ትበዳ አዝረበርባለሁ እያንዳንድህን ማስረጫ የሚበዳ ቡሽ እያልኩ ነው። አንተ ግርድና እንደማመጣብህ አንተ አተላ ለአማራ አጀንዳ መሆን አልፈልግም። እኔን ከፈለከኝ እኔን ታውቀኛለህ። ፊት ለፊት እኔ መናገር አትችልም። ገንዘብ እኔ የወሰድኩ ካለ በደረሰኝ አምጡልኝ። ከፋይ ነኝ፣ በጣም ከፋይ ነኝ፣ ወላሂ ከፋይ ነኝ። ጌታ ሻሂዴ ነው። እኔ ወንድም እህቶቼ በበጎ ነገር ለእኔ የምታደርጉ ላደረጋችሁልኝ ቴንኪው። እናንተን አልነቅፍም። ሌላ ነገር እንደመጠየቀን የፈለኩትን ነገር ይሰጠኛል በሚሊዮን። አንተ እኔ ፊት ነስቶኝ አያውቅም። አማራ ብዬ ስለቆምኩ ነው። ግን አምታትቼ ሰርቄ ከሆነ አሰላሙ አለይኩም ደረሰኙን ይዛችሁ ነው የፈለጋችሁትን ገንዘብ። እኔ ከፋይ ነኝ። ትላንት ግን አንተ አሳፋሪ ነህ። የረዳችህን ሴት ስታዋርዳት $300 አድርጌ ልክፈልላት ስትል እኔ መናገር አልፈልግም። ይሄንንም አንተንም እንደመናገር እንደማቋሸሽ እንደምን እነዛን ተውተው ያሉኝን ሰዎች ስለማከብር እኔ ክብር አለ። የ5 ሚሊዮን ቻሌንጅ ላይ ተው እንጂ ኧረ ተው። አሁን ጆከር ጀነራል አሙዲ ወንድማችን እኮ ሰው በሰረቀው እኮ ሌባ ተብሎ ተሰድቧል። እንዳትወጣ አንተ እንዳትወጣ ጆከር እንዳትወጣ። አንተ አሽቃባጭ ነህ አንተ ራሱ። ይሄ ልንገርህ እዚህ ጋራ ፒተር አለ አይደል? እኔ በማንኛውም ሰዓት ከስድብ ነፃ የሆነ ነገር ልነጋገር። አሁን አይደለም እኔ ልንገረው ለፒተር ማንኛውም እዚህ 5 ሚሊዮን ቻሌንጅ ላይ ማንኛውም ላይ እጃችን ካለበትኛ ሪሲት ይዞ መምጣት ይችላል። ማንኛውም ሰው ስሙን አልጠራም፣ ወላሂ አልጠራም። እየሰማ ነው ጆከር እንትና አትጫኝ። ፌበን ምንም አላደረገችም። ስማ እዚህ ቻሌንጅ ላይ ሪሲት ይዞ መምጣት የሚችል ሰው ካለ ይምጣ። ማንኛውም ሰው እሱ ራሱ መጥቶ ነው ይሄን ነገር ያደረገ። እኔ ምንም ያልኩት ነገር እኔ ስሙንም አንስቼ እኔ እኮ ለማህበረሰብ እንጂ እኔ ለከድር በማገኘው እረፍ ሄኖክ እኔ እኮ ምንም አላልኩም እኮ ብራዘር። ሰርቀሃል ወስደሃል። ወንዶሰን ምን አደረገ? ማሜ ምን አደረገ?
ማንም እኮ ምንም ያደረገ ነገር እኔ በልጽጋል ከፈለኩ ቴሌግራም ላይ ሲባሉ የነበሩት ክለብ አልከኝ ክለብ እኔ እኮ ዱርዬ እኮ ነኝ በጣም ቃምዬ ዱርዬ ጆከር እየሰማ ትናንት ሲባሉ የነበሩበትን ለምን አይዘም 30 ለማሚም ላውርድለት እየሰማ አስገባውና ደረሰኙን ያንጣልን ደረሰኙን ያሳየን አንድ ጊዜ ለሁሉም ልክፈልኝ ያንጣቅም እስከ ጥግ ነው ማሜ የሰረቀው ወንዶሰን የሰረቀውን ወንድሞቻችን በእኔ ምክንያት መሰደብ የለባቸው እኔ ልክፈል በቃ ተው ሁሌ ለአማራ አጀንዳ ይንማጡ ከተብሎ መጡ ማሜ በረሰከለ እንደካልካለ እንደገና እኔን ተወቅሳለህ ተው እንጂ ከድር ለአንተ ብዬ ዳለቻ ጋር ተው ብዬ እንዳታስነካው እንዳታሳስረው ብዬ ነው አይደለው ሰው እንዳያደርግ ኧረ ነውር ነው ግን ኦኬ አስገባው ታስወጣው ስድብ የሌለው ነገር ደረሰኙን ያሳየንና እኔ ልክፈል ጋይስ ይሁን ይተላላክን እየመጣን ስድብ መቼ ድረስ ነው ታው በቃ ተው አትበሉ እኔ ልክፈል በቃ ስድብ የሌለው ነገር ደረሰኙን አሳየን አንድ ነገር $30,000 ብለሃል ከድር አሳይ ወንድም ያከብራለሁ እኔም ማከብር ወንድሞቻችን የምናወራ ከሆነ በስነ ስርዓት እናወራ ወንድ ገንዘብ አልሰበሰብኩም ካለ እኔ ደረሰኙን አንጣ ወንድሜ እኔ እንደዚህ አስጨርሰኝ ወንድ ስለኔ ገንዘብ ሰብስቦ አልሰጠኝም ሀቢቢ ይቅርታ ጆከር አዳምጠኝ አሁን ከድር ከኔ ግን ምንድን ነው ችግር ወንድም አማራ አይደል አንተ አማራ ነህ በጣም የኮራው የደረው በጣም ኮራው በወንድም እንደዛ ከሆነ አማራ ለአማራ መቼም መደማመጥ አለበት ስለዚህ አላውቅም እንደ ከድር ታው እንጂ በጣም እኮ ነው ቤተሰብ ላይ ሌላ ነገር እንዲፈጠር እንደማመጥ ነው ያልኩኝ አሁን እንደማመጥ ወደ ቤተሰብ ነገሩ እንዲወርዳት አድርግ ከድር ቤተሰብ ጋር ይሄድ የለም አታስፈራራ ቤተሰብ እያልክ ዲቃላ ይሄድ ነው ያላስፈራራ በጣም አታክ ያደረከ አንተ እኮ ለምን ሰድባለሁ በአካል ማለት ሰው ቤተሰብ አታካታክ በቤተሰብ ለምንድን ነው የምትሳደበው እኔ የምታስገድል ስንት ነገር ቤተሰብ አታክ ያደርጋል አንተ ከዳለቻ ጋር ቁጭ ብለህ አረቂ እየጠጣህ እኔን የምትሳደብ ሰው እኔ ፈርቼ መስሎ ነው እንዴ ቤተሰብ እኮ ማንንም አልፈራም በአካል ታውቀኛለህ ቀጥ ብላ አትወጣኝ ከድር ደረሰኙን አሳይ $30,000 ብለኛል በፈጠራችሁ ሌሎቻችሁ ሚዩት እሺ ፒተር ወይ አወራ ወይ ፒተር አወራ ደረሰኙን አሳይ ደረሰኙን አንጣ አትሳደብ መነጋገር ከድር እኔ ሰቆጣ ያልሳደብ ወይ ቤተሰብ ብላ አስተዳደገንም በጣም ቃልጫ ያደኩ ዱርዬ ነኝ እኔ ለማህበረሰብ የገጠር ልጅ እረኛ ነህ እሱ ግን አሁን ቤተሰብ ብላ ነውር እኮ ነው ወንድሜ ነውር እኮ ነው ተረዳኸኝ ጆከር አንቺ ግን በአካል እንደዚህ ብለሽ ትሳደቢያለሽ ከድር አይደለም ጆከር አንድ ነገር ቤተሰብ በእናንተ በጣም እኮ እኔ ሌላው ተወና ቤተሰብ ምን አገባው በእናንተ እኮ ላንተ እኮ ግሮሮ ነው ወይ ሪያሊቲ ምን አባቱኛል አንተ አይደል ያስያዝከኝ ሳውዲ ዲቃላ እኔ እሺ ቴንክ እኔ እንድታያስከ ደግሞ ዱርዬ ቤት አረቂ ተሰሰረ ዱር ማስመሰይ ነው ወላሂ አረቂ ሰጣጣታ እኔ ወንድ ነኝ 15 ዓመት 20 ዓመት ሙሉ አረብ ሀገር እኔ ነው ልንገርህ እሺ ያኔ ማታ እኔና ዱርዬው አዳምጠኝ ወደ ስድብ ያኔ ማታ አዳምጠኝ ያኔ ቅዳሜ ማታ እሺ አታስወራማችሁ እውነት እንዲወጣ አትፈልግ ባሪያ ዘመድህን ታውቃለህ እንደ አንተ ጠንብጋለህ ሂድ የደረ በጥፊ ነው የምመታው ሂድ እባክህ አንድ ጊዜ ዘገየ አንድ ጊዜ ዘይቴ አንድ ጊዜ ጸደቀ አንድ ጊዜ በሰደ ብለህ ስም ያመጣልኝ አንተ ዋጥበ ተው እንጂ እኔ 20 ዓመት ሙሉ እንኳን አረብ ሀገርን እንኳን ጣልዬ የኖርኩ ሰው እኮ ደረሰኙን ስጠኝ እኔ ስለ ስርቆቱ ልክፈል 5 ሚሊዮን ቻሌንጅ የበላትን ኧረ ጄኔራል አሙዲን አልሰደብከውም ይሄንን ነው የምትፈልገው እኔ ለወንድሞች አሁንም አልናገርም ቴንኪዩ እኔ ሰክሮ አብዶ በገንዘብ ተከፍሎት የመጣ ሰው ጋር ማህበረሰብን አጀንዳ አልፈልግም ከፈለክ እኔ ዱርዬውን ቀጥ አድርጌ ደውዬ አመጣዋለሁ ነውር ነው እኛ ለማህበረሰባችን ብዙ ነገር አለ እሺ እዚህ እኔ ጋር ይመጣል አለ ዱርዬው እኔ ጋር ይመጣል ወላሂ ዱርዬውን እንዲያመጣዋለሁ እንዴ ተዋረድ ካድር ፒተር ስማ ለ5 ሚሊዮን ቻሌንጅ ደግሞ ሄኖክ አከብራለሁ ምንም ነገር እንዳትናገር እኔ ለወርድ ነው አልናገርም አላወራም እኔ ከዚህ በኋላም ስለዚህ አጀንዳ ስሙንም አልጠራም ቴንክ ሁላችሁም እኔ ሰርቄ ከሆነ አንዳንድ ሰላም ስተን እስኪ ፒተር ሄኖክ እኔ ሰርቄ ከሆነ ከማንም ለምኜ ከሆነ
እስኪ ሰላም ልበልበት። እኔ ከአማራነት ያልወርድም። ሄኖክ ታውቀኛለህ? ሰላም ልበልበት እስኪ አንተ አድብ አንዴ። እንዴ አለው እንዴት ነህ ማሚ? ሰላም ነው። ፒተር እንዴት ናችሁ? አለን እንዴት ነህ? ሄኖክ ሁሉ አማን አለን። እንዴት ናችሁ? ሁሉ ሰላም ነው? አንዳንዴ ለጆሮአችን ምናምን አስቡልን እንጂ እንዴ ለጆሮ አይደለም። ሁሌ ተከፋፍለን እንደዚህ አማራ ብለን እየተከፋፈለን ጆከር አንዳንዴ ደግሞ አንተ ደረሰ $30,000 አለ። ደረሰኙን ማን እንዳዋጣ እኔ በይፋ ባንክ አካውንት ቢቢክ ካድር ተይዞ እኮ አይደለም ወላሂ ላልተያዘ እንዴ እኔ ይፋው አልነገርም። ሳውዲ አረቢያ እኮ እኔ እኮ 30 እኔ ጆከር ስማልን ግን አንተ ልትሰደብ ነው። አንተ በእናትህ ከዚህ በላይ ምንድን ነው የምትሆነው? አዳምጠኝ። እስከ ቤተሰብ እስከ ማማማል ደረጃ እረፍ። እሺ ብዬ ነገሩን የተውኩት እኔ ነኝ አይደለ? ደረሰኙን ያምጣና እኔ ልክፈል እያለው አንተ ዳለቻ እናቱን ልብዳለት ይሄ ቁጭ አድርጌ በሴት አስበድቼ ወሸላውን ሁሉ ያንበረከኩት እኔ ጆከር ነኝ። አንተ ነህ ተደብቀህ ትለኛለህ። ወንዱ ነህ ግን ተከላሉ ባናት በጣም ወንድና ጀግና ነኝ። ከሳውዲ አረቢያ ቲኬት ቆርጬ ዱባይ ኢትዮጵያ መትሙሬ ዱባይ ከዱባይ 6 ወር ኑሬ ኡጋንዳ ካምፓላ ብለና ቶሎ ካምፓላ ና አንተ የሴት ልጅ ቻው በቃ ስለዚህ ለምዝምዝ ዲቃላ አንተ የሸርሙጣ ነገር ሰራ ጠብቀኝ። የከካ አንተ የምፈልገው በፋኖች ወይም በኔ ዘመዶች ወንድ ስለሆኑ ወይም የኔ ቤተሰብ ወይ ፋኖ ስለሆኑ አንተን አግተው አንተን ወይም አንድ ነገር አድርገው ፖለቲካ ልታሰራ በነዳለቻን ፒተር ሚውት አድርግልን አንዴ በላ ሲያልኩት ነው። እስኪ ጆከር የባንክ አካውንት አረቂጣት ተሰክራረን እንድትያዝከው አንተ ባሪያ የአባትህን ዘር አንተ ላይ ቁጥር ነው። አንተ ባሪያ በቃ አፋፊ ሄዳለች እናትን ልብዳ አቦ ወንዱና እኔን አታናግረኝ። በጣም እኔ ምርጥ ዱርዬ ነኝ። ከዱርዬም ዱርዬ አረብ ሀገርን ያሸበር የሰማነው አሁን አንተ ታመናቀር ምናምን ማስፈላጊ አይደለም። ስድስት እያለ አይደለም አንተ ለምን አታከብርም? እሺ በቃ እሺ ወረድኩላችሁ። ሰው እንዲለፈልፍ ነው እንዴ? ቁጭ በል። ለምንድን ነው የምትወርደው? እያናገርህ ነው አይደል? አክብሮ ሲያናገርህ አክብረህ መልስ። እሺ ተናገር። እኛ ስንልህ ከትናንት ወዲያ አልተናገርክም። ከዘረገፍክ አንተ ስንት ነገር አለ። መዘርገፋችንም መናገራችንም እንዴ ከዚህ በላይ መቶ ጉሮሮህን አንቀ ምንድነው? ትናንትና ስንናገረው እኮ ታው እያልክን ሽሩሩ ስትል እኔ በነገራችን ላይ ወጥቶ አንገትህን ራሱ ቢቀላው እኔ አላዝንም ላንተ። ለምን እንደሆነ ታውቃለህ? ትናንት አንተን እኛ ስንናገረው ለምን ትናገሩት እኔ ከአማራነትም አልፎ ዛሬ ግን አንተ ብዙ ነገር አዳምጠኝ ማለት እኔ በዳለቻም ዙሪያ ሃይማኖትን ሞቶ ሲናገር ሲያዝ እነ ሳዕድ ወረባቦን ምንም ያላረጉትን እነሱ ናቸው ያስያዙት። ዛሃራ መታ ነገሮችን ስታዛባ እህቲቱ ጋር መታ ነገሮችን ስታዛባ ብዙ ነገር የተናገርኩት በእነሱ ምክንያት ብዙ ነገር እኔ ስንት የከሰርኩት እኔ ነኝ። 5 ሚሊዮን ቻሌንጅ ጀምሮ ጄኔራል አሙዲ ሌባ ብሎ ያልወሰደው ነገር አለ። እኔ ደረሰኝ አንጣሊ $30,000 ብሏል። ወንዶሰንን አንጡት፣ ፒተር አንጡት፣ ወንዶሰንን አንጡት። እኔ አሁንም አንበሳ ከሆነ እለቀዋለሁ። እርስ በርስ ለጆሮ የሚዘገነን ብዙ ነገር አለ። የተሰደብክና ሌባ እየተባልክ እኔ አስገባው በጣም ብዙ ነገር አለ። እኔ አስገቡት ግን እንደው ተደፋፍኖ ዝም ብትባባሉ ነው የሚሻለው። እኔ የገባሁት ለምን እንደሆነ ታውቃለህ? ጆከር ማሜ ብሎ ስላለ እኔ ጋር መረጃ ለጆከር ብር ስሰበስብ መረጃ ካለ በማንኛውም ሰዓት ላይ መላክ ትችላለህ። እኔ ሴኖትራክ ተለምኖልኝ አልገዛም፣ እረዳሃለሁ። ግልጹ ነው። ለዚህ ፒተር ባለበት ነው የምነግርህ። በማንኛውም ሰዓት ላይ ለጆከር ነው የሰበሰብኩለት ብር ካለ መረጃ ካለ ላክልኝ፣ እልክልሃለሁ ገንዘቡ። ያስጠላል በጣም ተው። ተላልካችሁ ለብልጽግና ከዳለቻ ጋር ሆነ እኔን አትውጋኝ። ዳለቻ እናቱን ልብዳለ ከፈለገ ማን ነው የሚያስወጣቸው? ዳለቻ እናቱ ትበዳለት። ቁጭ አድርጌ አስበድቸዋለሁ። ጆከር አረኛ ከወጣን በኋላ እንዴት ትነጋገራላችሁ? አሁን ግን እናንተ እዚህ አንዳንዴ አንድ ቦታ ላይ መተን በጣም ያስጠላል። አንዴ ከድሮ ቆይ እንደ ሄኖክ ደረሰኙን ያሳይልኝና እኔ ከፍዬ ጆከር አረ 6 እንደ አንዴ ሚውት አድርጉልን። ሁሌ ትናገሩ አይደል እንዴ?
አንዳንዴ ቢያንስ ምን መጣበትን የመጣንበትን አካባቢ እንደዚህ ህዝብ ባናስወርፍ ጥሩ ነው። ምን እንድትነጋገሩበት የግል ጉዳይ ሊኖር ይችላል። እዚህ ደግሞ ኦዲየንስ ላይ ያለ ነገር የምናውቀው ነገር አለ። ከዛ ውጭ ግን በየግል የተላከ ገንዘብ ምናምን እንዲህ መቦቃቀሱ ትርጉም የለው። አንድ ላይ የምትሰሩ የነበራችሁ ልጆች የሆነ ጊዜ ሀፐን ሲያደርግ እንደዚህ መሆን የለባችሁ። ሁላችሁም በየግላችሁ ገንዘብ ቢላክላችሁ ምንም ችግር የለም፣ የሰራችሁ ልጆች ናቸው። ግን አሁን አትሊስት ህዝባችሁ የሚመጥን ነገር ንግግር ተነጋገሩ። እንዲህ ዝም ብለው መቧቀሱ አይደብራችሁም እንዴ? እንዲህ ምናምን ተመሳሳይ ቃላት የምትናገሩ ሰዎች፣ ተመሳሳይ ብሔር የሆናችሁ ልጆች ምንድን ነው እንዲህ አይነት ነገር? ተገቢ አይደለም። ጆከርስ እኛ 140 ሺህ ብር ምናምን 140 ሺህ ዶላር ሰርቆ ሄዶ ወር ዘርፎ ሄዶ ከማን እንደሚዘረፍ ወይ ማን እንደሚሰጣ እና እንተዋወቃለን። ግን አትሊስት ህዝባችንን የሚመጥን ነገር ተነጋገሩ። እሺ እርስ በርስ እንደማትሰዳደቡ የነበራችሁ ልጆች በፊት ለሌላ ሰው መከራ የነበራችሁ ሰዎች አሁን ለራሳችሁ መከራ ትሆናላችሁ። አረ አንዳንዴ ተው በእናታችሁ። የኛን ቋንቋ ሁሉም ሰው ይሰማዋል። ምን ይለዋል? ብልጥ መሆን ያስፈልጋል። ምንድነው ጥቅሙ ዜጋውን መቧቀስ? ማንን ነው የምታስደስቱት? መነጋገር የምትፈልጉት ነገር ካለ በውስጥ መነጋገር እንችላለን። ባለፈው አፉ በለኝ ስትባባሉ ሰምቻችኋለሁ ሰው ቤት። ዛሬ ምን ተፈጠረ? ምን ተገኘ? እኔ ያልደረስኩም ሄኖክ አንድም ሰው ቤት ሰድቦት ከሆነ በቤት የዳገስ አስገብቻ አሰድቤው ከሆነ እኔ ዋናዋ ፌቨን አለች። እኔ በእነሱ የምቀጣለሁ። ሌላ ወንድማችን አለ፣ ስሙን መጥራት አልፈለግም። አይ ጆከር አንዴ ሄኖክ ወንድዬ ጠሪው እንደውም አንቺ ወንድዬ ለምር ነው የሚመጣው። አይ ወንድዬ ነው ብር ሰበሰበ እሱ ነው $30,000 ሰርቋል ያለው። ሄኖክ አትንጣጣ አንተ ሴት ይመስል። ቆይ እኔና ወንድስን እያወራን ነው። እሱ አንተ አትስደበኝ፣ በእናትህ ክብር ይኑር። ኧረ ከድር አትሳደብተው። ኧረ ከድር በፈጠረን አንቺ ተይው። አንቺ የሶሻል ታስኖሽ ግማታ ሚስት አለ መከራ ስታሽኝ ነበር አረብ ሀገር። አንቺ ነሽ ግማታ። አንድ ነገር አሳልፍ ይሰጣል። $1 ያዋጣችን እስኪ ማለት አንድ በጣም ለአንተ እቺ ልጅ ገንዘብ አሰባሳስ ነገር አንቺ ታቃጠሪያለሽ። አሁን እየመጣሽ እንኳን እንደ ወንድምሽ አላሰብሽኝ። ወረወለትን ይዛል እናት ልብዳለ የሸርሙጣ ልጅ ውጣ፣ የቅማላም ልጅ በቃ ቻው። ሁላችሁም የፈለከውን አንተ እናትህ ትበዳ እስከ ጫፍ ድረስ እንሄዳለን። እናንተ የግም አባ እኔ ሊስደበኝ ተናዶ ይሆናል። ችግር የለውም። የባሪያ እንትን አዟሪ ምንድን ነው የሚናደደው? እሺ አንተ ላይክ ኢሞሽንን ኮንትሮል ለማድረግ ሞክር። ይስደበኝ ቻው በቃ ሄኖክ በቃ አጀንዳ ታብለኝ። እኔን እኮ እንትን አይለኝም። እኔን አይወክልም። ባለጌ በቃ ዝብት ጆከር ቆይ እንዳትወጣ ፒተር ወንድዬ አንዴ ጆከር እስኪ ተረጋጋ፣ እንደማመጥ ወንደሰን ይመጣል። አረግ ያፈሰ የመጣኛ ወንደሰን አስገባሽ እንዴ ማነው ኩዊን ወንደሰን ከዚህ በፊት ማሜና እኔ ስናወራ ነበር እኮ ከድር እንዲህ የተባለ ጊዜ እኮ ምንም እንትን ነገር የለውም። ስለዚህ የሰው ልጅ ኢሞሽናል ሲሆን ሊነጋገር ስልጣን የምትሰጠኝ ከሆነ ስጠኝ። በቃ በስርዓት የምታወራ ከሆነ በስርዓት እውነት አስመሳይ ሰው እንደዛ ነው። ከድር ኩዊንን አዲስ ማንንም አልፈራም። እኔ ምን ክብር ያለኝ ሴት ነኝ እኮ ማንነት ሲቀየረው እውነት ከሆነ በገንዘብ ዘቅጠ ብትመጣ ችግር የለም። የፈለግከውን አድርገኝ። አሁን የአማራ ዘርፍ ያለው ሲኖ ገዝቻለሁ። ባለ ጊዜው እኮ አንተ ነህ ኦርመህ እኮ ዘርፍ ያለው ዘርፍ ያለው የአማራን ህዝብ ሲኖ ገዝቻለሁ አልኩ። በቃ አራስ የገዛውን እናንተ ምንድነው? እኔ የሰረኩትን አውጣልኝ። ዛሬ ስምህን አልጠራው ሲኖ ገዝቻለሁ። ወይስ ጆከር ከድሬ ምን አድርጎ ነው? ጆከር ዛሬ ምን አጣላችሁ? ተቀብያለሁ። ቆይማ እስኪ አንቺ እኔ ብትሰድበኝ ችግር የለውም። እሺ ከድሬ አልሰድብሽም። ሰድብሽ አላውቅም። ሰድብሽ አውቃለሁ። አረ ከድሬኝ እኮ አልኩ ወንድሜ ስለሆንክ ምን ብታደርገኝ እኔ እኮ ዝም ነበር። ማየት ነው ነገር የለሽም። እንደው ስለ እውነት አንድ ጥያቄ ብቻ ልጠይቅሽና እኔ ልለፋ አንቺን ጆከር እመጣልካለሁ።
ስለ እውነት ያኔ ፍቅረኛ እያለ እኔ ደረሰኝ ስለ ጆከር እንደው አንዳች ነገር መረጃ ስለሱ ተገናኝቼው ማለቅም እንደው የሆነ ነገር ጽፌልሽ አውቃለሁ። እስኪ በቪዲዮ ሁሉ ስናወራ እስኪ ንገሪ፣ ቴሌግራም እውነት አውሪ። በቪዲዮ አውርታለሁ ለኔ ለጆከር ክፉ ከሆንኩ ማለት ነው ሪያሊቲ ይሄ ከ3 ከ4 ዓመት ነው። በቪዲዮ ከፍታ አውርቻታለሁ እኔ በቪዲዮ አንተ ጋር ታወራ ከኔ ጋር አውርታለች። ቴሌግራም ምን አልከኝ? ሆስፒታል እያለሽ አላወራሽኝ? ወይ ጆከር እሺ መረጃ እንደዚህ ማቀሳሰር ሰውን ማጣላት ጆከር ነገ እኮ እኔና አንቺ እንገናኛለን። ጆከር ካልሞትኩ በህይወት ካለው እኔና ብንሞትም የኔ ወንድሞች ፊት መቆም አይቀርም። እውነት እንዲወጣ ይፈልጋል። ጆከር ዝም በል። እኔ እናንተ ከድር በቪዲዮ አውርተናል። ከድር ወይ እኔ እናንተ በቪዲዮ አውርተናል። ከድር አዳምጠኝ። እኔ እናንተ በቪዲዮ አውርተናል። ሆስፒታል ወይ ሚዩት አድርጋ እንደ ጆከር ምን ጆከር ባየር አስረግዞኝ ነው እኔ ሆስፒታል የገባሁት። ምንኛ አረ ሆስፒታል ነው የምትሰሪው ነው እንጂ ሆስፒታል እኔ ስለ እርግዝና ምናምን ማራራ አይ ሆስፒታል ታበቤ ከገባሁት ሼክ እያደረኩ ነው። ይቅርታ እኔ ስለተከሰ ወላሂ እኔ ስራ ቦታ ሆነሽ ሆስፒታል ስልሽ ስራ ቦታ ሆነሽ ነው ያልኩሽ። እሺ እኔ እናንተ በቪዲዮ አውርተናል። ታመሽ ወይንም አርግዘሽ እሺ ከደር ስራ ቦታ ስራሽ ሆስፒታል ነው የምትሰሪው። አንበሳ እሺ ሆስፒታል እየሰራ አንተ እኔን በቪዲዮ አይተኸኛል። አዳምጪኝ ደግሞ እኔ አንድ ጥያቄ ልጠይቅሽ ስለ ጆከር ሚስት አለው ወይ ሳውዲ እንደዚህ አለው ወይ እያልሽ እኔ ጋር ታለቅሽ ነበር አታለቅሽ ነበር? ያኔ ሚስት እንዳለውና አንድ ልጅ እንዳለ የነገርከኝ አንተ አይደለህ? እስኪ በእናትሽ ማይና ንገሪኝ። ኧረ ተው በቃ ሚስት አለው አንድ ልጅ አለው ሳውዲ ላይ እህቴ ትንገርሽ ብለህ ስክሪንሻት እህቱ ጋር የተጻጻፈውን የላክልኝ አንተ አይደለህ? ዝም በል ሄኖክ እንደፈረሰ አይጠራ ምን ልንገረው? ጆከርና ማን እንዳለያየና እንዳጣላል እንዳደረግ ምን ችግር አለ? አጥሪው ቆይ ይሄ ነገር ጥሩ መሄድ አለበት። እኔ አሁን ጆከር ከኔ ጋር በአካል ተገናኝተን ነው ምንም ነግሬሽ አላውቅም ነው ያለው እኮ። አሁን እኔ ጆከር አንተ ሳውዲ ላይ ሚስት እንዳለህ ልጅ እንዳለህ የማውቀው ነገር የለም አይደለ? ከየት አመጣዋለሁ? እኔ እንግዳውስ ልጅ አለው ሚስት አለው እያልሽ ጠይቀኝ። የሉባባ ናት አላህ ሻሂድ ነው በቁርአን እምላለሁ። አንዳች ነገር ነግሬሽ አላውቅም። እኔ ጋር የተላላከው ነው ይሄኛው ቴሌግራሜ ስለጠፋ ነው እንጂ ስክሪንሻት አድርገህ ልከህልኛል። እኔ የሸቲ ኃይል ቁርአን እምላለሁ። እኔ አንድ ቀን በአካልም አግኝቼው አላውቅም። አይደለም ስለ ጆከር ላይፍ ጆከር አግኝቼ ታውቃለህ? እኔ አላሽም ወላሂ ተገናኝተን አናውቅም። ግን ስለ ላይፍም ሆነ እናወራለን ስለምንም ሆነ እኔ እናንተ ተጣጣሲ አንድ ሰፈር ልጆች ነን። እኔ ጋር ተገናኝተን ታውቃለህ? ሳውዲ ምድር ላይ ነው። እኔ እናንተ ባንገናኝም የኔን ምን እንደሆነ ምን እንዳለው የትም እኔ እናንተ አንቺ ደግሞ አሁን ከየት አመጣሽኝ እናስቆረጭ ነው። አንቺ ደግሞ እኔ ጋር በቪዲዮ ታወሪ ነበር። እሺ ቪዲዮ ካወራው አንበሳ ከድሬ እኔ የጆከር ግርፍ የጆከር ትንሹ ሰይጣን ታውቃለህ? የሰይጣን መጫወቻ ነኝ እኔ ጆከር ትንሹ ነኝ፣ የሱ ግርፍ ነኝ ማለት ነው። ወንድ ነው ቪዲዮ የሚያጠፋው አሁን እዚህ ጋር ነው እንደዚህ ያለው እኔ ጆከር መረጃ አንተ ልጅ አለው ብለህ ያልከኝ አንተ ነሽ። መጽሐፍ ቅዱስ ቪዲዮ ክፈችና ለጥፈው ኖ መጽሐፍ ቅዱስ ማይ ነው ያልኩት። በመጽሐፍ ቅዱስ ማይ ከድር ጆከር ልጅ አለው ብለህ ተው በቃ ኧረ ተው በቃ ተንዘላዘለ ነገር ሄኖክ ታንሳና ተናገር ማርያም ምን አሳሸኝ በቃ ረፊ ማርያምን አልኩህ ምን መጽሐፍ አስመጣኝ ኦርቶዶክስ ነን እኮ ማርያም በላይ ማን ሊመጣ ነው በኦርቶዶክስ ሃይማኖት ኩን ስትመራዘይ የኖርሽ ጆከር ጋር ነው እኔ ጋር አልነበረም። ግን ያን ወይ ከድር ግን ያሳፍራል በጣም
አይ እጅ ለእጅ እንጨባበቅ። እጅን ዘርጋ ከድር ጆከር እኔ ዘርጋ እሱማ ቢሆን ደስታው ነው። አይ ጨብጠው። ኖ መጨበጥ አለበት። ጨብጠው። አፉ ተባባሉ። እዚሁ እና አጀንዳ መሆን አትፈልጉ። ይሄ $30,000 ደግሞ በዚህ ፎግረሽ አጀንዳ መሆን አትፈልጉ። አንተ ከድር 30,000 አይደለም 100,000 ብትገነ የራሳቸው ወንድሞች ናቸው። ስለተዋወቅን የምታመጣው ይሄ ነው የምትለው። ኧረ ተው በቃ ከድር ጨዋታ ቀይሩ እስኪ። ከድር ደግሞ የቀረኝ ማን እንደሆነ ታውቃለህ? ወንደሰን አውስትራሊያ ነው። አንድ ቀን አገኘዋለሁ። ወሸላን ውልቅ አድርጌ ጆሮ ሲወትፍልህ ያን ቀን እኔ ወትፍልሃለሁ ባገኝ ፈሳ። እኔ እኮ ወንድ ነኝ። ፊት ለፊት ዳልቻ ጋር የተጋፈጥ ፈሳ። ትክክለኛ መረጃ ይዛችሁ ሌላ ምንም አይነት ነገር የለም። አንድ ነገር ልንገርህ፣ ፈሳ ያለበት ዝላ አይችልም። አንተ $4,000 በልተሃል። ያኔ ሲገንዘብ አረ ከድሮ በጌታ አረ ከድሮ ተበላል። ምንድን ነው ግን እኮ እውነት እያለ ለምን የምትጨኩኝ? ለምን የምታፍኑኝ? ግን እኔ አሁን ግሩፕ ላይ ተሰበስባይተሽ ታውቂያለሽ? እኔ ዘረፍኩ የአማራን ዘረፍ ስባል አንድ ዘርፍ እንደገዛ ማለት ማን ብዬት ነው የሚባለው? አንተ ግን ማን ያነሳው ለሆነ ነገር ለምንድን ነው አንተ የጆከርን ስም የምታነሳው? እየሰማን ነበር እኮ ስምን አላነሳው አንተን ምን አላለው ዝም እያዳመጥን ነበር እኮ ከድሮ ሌላው አነሳው። እሱን ለምን ስም ታነሳለህ ማለት ሰው እኮ ሚዲያ ነው ያነሳ ይችላል። ጆከር ምናምን እያሰደበ ይሰደብ እኮ ሌላ ሰው ነው ያነሳክ። እሱ ለምን እኛ ሰላም አስፈጥረናል። የፈለገ ይበል። ለምን አንተና አላነሳክ? ጆከር ሲያነሳክ ነው አንተ መናገር ያለ። ጆከር አይደለም እንዴ አማራን ዘረፈ ያለ 5 ሚሊዮን ብር ዘርፋል ሲኖ ገዛ ያለ እኛ አልሰማንም። እሱ ነው የዘረፈው። እንደውም አማራን ህዝብ እያልኩ ቆይ ደግሞ ሰው ልጅ ፈልጎ ከሰጠ ምን አባቱ ማለት የአማራን ህዝብ እየለመን የአማራን እየዘረፈ አድምጥ ይኸውልህ ሁለታችሁ አንድ ያው ሲዋጣ ፒተር አንድ ሚዩት አድርግ። እንዲህ አይነት ነገር አንድ ሚዩት አድርግ። ሁለታችሁም ተረካክሳችሁ ተሰዳድባችኋል አይደለ? ከአሁን በፊት ተረካክሳችሁ ተሰዳድባችኋል። በቃ ከዛም በኋላ ተርጋጅቷል። ዛሬ ማንም ወንደሰን አድርግማ ሚዩት አድርግና እኔ ለመጨረሻ ተናገር አድምጥ አይደል እንደምልህ እኔ ብቻ ነው የምትለው እኔ ስባል አንተ ማሚ ዝም በል በእናትህ አዳምጠኝ። እንግዳውስ በውስጥ ያንዳንዱ አማራ ተብሎ $1,000 ተሰብስቦለት እሱ የመንታ ያስኩ ምን ችግር አለ? ሆነ አማራ ብራሽ ያደረገ ምን ችግር አለ? ያለ ነገር ደስ አይለኝም። በጣም ነው የምትደብሩት። ሄኖክ ለአንተ ደግሞ አንድ ደቂቃ ብቻ ሄኒ አክብሬህ ነው የማወራው። አንድ ደቂቃ ብቻ ልናገር አላውቅም። ሄኖክ ቆይማ እንዴ ማምርቶ ለአንተ ደውዬ አላውቅም። እስር ቤት ሁኚ ማን እንደማግኘት እንዳለብኝ ጠንቅቄ አውቃለሁ። አማራ እስር ቤት ሆነህ ደውለህልኛል? አዎ ለአንተ ደውዬልህ አውቃለሁ። አላውቅም ደውለህልኛል። በቃ ጀስት እኔ ቁልፍ የሆኑ ሰዎች ጋር ኢሚዲየትሊ በየ2 ቀኑ ያለውን እንቅስቃሴ ሶሻል ሚዲያ ላይ እደዋወላለሁ፣ እጠይቃለሁ። እንቅስቃሴ አንተ የእውነት አማራ ከሆንክ የእውነት ሄኖክ ኦርቶዶክስ ከሆንክ ለጆከር ድራማ ሰርቶ የመን ተያዝኩ ተኦሮሞች ተያዙ ፌክ ትኬት ቆርጦ አዲስ አበባ ገብቶ በፌቨር ይሄ መሐመድ እነሱ ማለት ገንዘብ ተሰብስቦ ኢትዮጵያ እንደገባሁት ትደውልልኛለች አይደል?
ቆይ እስኪ እኔ ልመልስለት ነው። ዝም በል ጆከር። አንድ ብር ወስጄ ነው ያምጣ አስመጥስ ይሄ ሁሉ ምንድን ነው? ሚዲያ ላይ አንተ በቃ ብልጦና ጆከር በቃ አንተ ብልጦና ለሚዲያ ለራስህ ብልጦ በተወራ ቁጥር አትግባ። አንተ በቃ አትግባ። አንተ እኮ ራስህ ዝም ለማስደረግ ነው። በቃ ይሄ ከተባለ እሺ ጆከር ሰካራም ሌባ ስሚ እኔ አሁን ሁሉ ሰው አንድ ጊዜ ሄኖክ ታውቀኛለህ ወንድሜ፣ አንድ ጊዜ አይደል? አሁን ጉዳዩ ያንተ ስለሆነ እኛ ስለምናውቅ አንድ ጊዜ እቺን ብቻ ነው ይወጣላችኋለሁ። አሁንም ስለገባ ነው። በእናትህ ዝም በል እስኪ አንተ ዝም በልልና ለፌበል ልንገራት ለፌበን አስረዳታለሁ። ዝም በል አንተ። እሺ እኔ እሷ የምታውቀው ነገር ስላለ ፌበን አንቺ እኔ ያኛውንም ስሙን መጥራት አልፈልግም። ምን አንተ ራሱ ምላሳም እኮ ነህ። እርስ በርሳችን እንኳን እንድንከባበራችሁ ዝም በል የወሰድኩት ገንዘብ እንደሱ ወጥቼ ባንክ አካውንት ይዤ ተበላው። ሰክራር እንደ ማረቄ ታያስከው ወላሂ ላልታያስክ አዲስ አበባም አልታሰርክም። ዛሬም ከብልጽግና ጋር ሆነን ለመውጋ ሚዲያውን ለመመታተን የፋኖ ሎኬሽን አለ ብለህ ከዳረቻ ከብልጽግና ጋር ተስማምተህ አማራን እያወረርክ ነው ያለው። እኔ ነገ አገኛለሁ። እኔ ባላገኝ የተወለዱ ወንድሞች ያገኙዋል። ጌታን ይመችህ፣ የትም አትሄድም። እስኪ ዝም በል ጆከር። አንተ ደግሞ የፈለከው ዛሬ አንድ ነገር ተደርገህ እኛ ላይ መጥተህ ጆከር ይሄን አስደረገ ብለህ ፖለቲካ ልትሰራ ነው የመጣ ወይም እርዳታ ልትሰበስብ ገንዘብ ልትሰበስብ። አንተ ራስህን በቃ እዚህ ያላችሁ ኦዲየንስ ቤቱ ልንገርህ ፒተር ወሬው አጀንዳ ይቀየር፣ ቤቱ ይዘጋ፣ የሚሻለው ይሄ ነው። ከዛ በተረፈ ግን እኔ እዚህ ጋር ላለ ሰው እኔ ልንገርህ ሄኒ አንተም ፒተርም ነገ የሆነ ነገር ሆናችሁ ብትመጡ እኔ የምቆመው ከእናንተ ጋር ነው። ግን ከኋላ አዙሪ ወንድሜን የምለውን ሰው ለወጋ አልችልም። የጆከር ያውቃል አልከው? አዎ እኔ ስለ ጆከር በደንብ አድርጌ ያውቃለሁ። ከድር ምንም አታመጣም። ሪሲት ግን እዚህ ጋራ ሄኖክ እናቴ ትሙት ነው የምልህ ሪሲት ይዞ መንጣት ከቻለ ከድር እኔ ከፍለዋለሁ። እኔ ግን ወንዴን በተመለከተ ካመጣ እኔና ወንዴን ቤት ክፈትና ጥራል። እኛ አለ ምላሳችን አለ። አንዳንድ $1000 ስትፈልግ 40 ሺህ አድርገው። አንተ እኮ እስር ቤቱ ነው እኮ ብር ሲሰበሰብልህ በይፋ መተህ ሶሻል ሚዲያ ላይ ቁጭ ብለህ ብር እየሰበሰቡልህ ነበር። ምኑ ይገርማል? ምን ችግር አለ? ወንድሜ እህቴ ብሎ ሄኖክ ምን ችግር አለ? አንተ ለጆከር ብረዳ ወንድም አይደለ? ጆከር ላንተ ቢረዳ ፈልጎ አንዴ ይኸውልህ የበላችሁትን ብር ወይም የተሰጣችሁትን ብር ማንም የጠየቃችሁ የለም። ሰው ተስማምታችሁ ኑሩ ነው እንጂ ያለው እኮ ብር መልሶ ያላችሁ አካል የለም። በቃ ምንድነው ስለ ብር 10 ጊዜ የምትወልቁ ማን ፈላለ መሰለ? እሱ እዚህ ጋር እያወራ ያለው ስለ ድራማ አጀንዳ ነው የሚፈልገው። አጀንዳ ደግሞ ለምን መሰጠት አስፈለገ? በቃ እዚህ ጋር አሁን እኔን ወንዴን ማንሳቱ ምን አስፈለገ? እኔና ወንዴን ከፈለገ ቤቱን ከፍቶ ይጥራን። እኔ እኮ አልፈራውም። ከድርን ትናንትናም ስንት ሺህ ተከታታይ በነበረበት ሰዓት ላይ ስቀጠቅጠው የነበርኩ ልጅ ነኝ። ዛሬም ቢሆን እኔ ችግር የለብኝም አይደለም። ግን ያሳፍራል። ትናንትና እኔ አማራ ነኝ ብሎ ባለበት አንደበቱ ዛሬ ወርዶ እኔ ኢትዮጵያዊ ነኝ ሲል በጣም ያሳፍራል። ስለዚህ እኛ እኩል ሰው ጋር አልናገርም። ስለዚህ በቃ ካሁን በኋላ እኔ ላንተም አልመልስ ለማንም አልመልስም። ግን እዚህ ጋር መፍረድ ያለበት ሁሉም ሰው ይፈርዳል። ግን ያልተዘጋ በጣም ብዙ ፋይል አለ። ፋይላችሁን አታዝረክርኩ። ካዝረከረካችሁ ደግሞ ትናንት የወጣችሁበትን ወንድሞቻችሁን እየካዳችሁ ነው እዚህ የደረሳችሁት አብዛኞቻችሁ። ስለዚህ ይባካችሁ ጥሩ አይደለም። አንተ የሆነ ስለ ጆከር ለማውጣት ስትፈልግ ስላንተ ደግሞ ሌላ ሰው ያወጣል። በቃ ተሸፋፍናችሁ መሄድ ካለባችሁ ሂዱ። አለበለዚያ እዚህ ሶሻል ሚዲያ ላይ እየመጣ አባቴ አትግማማ። እግማማለሁ ካልክ አወርድሃለሁ። ምንም አታመጣም። መጀመሪያ ንጹህ ሁነህና እኔ ስለኔ ከፈለክ እኔ አስመራ ተወልጄ እንትና ተወልጄ እኔ ወሎ ምድር ነው በቃ ማሜ አንተም ተበልና እናቆመውና አንተም ያው እየሄድክበት ነው። አይ በቃ አልሄድም። ይሄ ምን መሰለሽ እዚህ እንትና አለኝ እሱ ነው የደበቀው ምናምን ስላለ እኔ ደግሞ ነገም ከነገ ወዲያ ጆከር ለምን ተደብቆ ወይ በውስጥ አሳልፈዋቸውን አንተን አይሉ ምን አማራ ልጅ እኮ ፈልጎ ነው የሰጠው። ከድር ለጆከርም ፈልጎ እንዴት ተጨንቀን ብዙ ነገር ተጨንቋን ነበር እንደ አማራ ልጆች በጠቅላላ በሁለቱ
እንዴ እዚህ ላይ ሰጠክ አልሰጠክ ፈልጌ ነው ፈልገ ተሰጠ ፈልገን የሰጠነው ለጆከርም ሆነ ለከድርም አንተ ሰጥተሃል ተሰጥቷል አልተሰጠው ወንደሰን ምናምን ቆየኮ እንዴ ይሄ ነገር እኮ ቆይቶ እኮ ስንት ስራ ተሰርቷል ከዛ ወዲህ እኮ እንዴ እነን አስብ ከድር እንዴ ፈልጎ ነው የተሰጠው ለጆከርም ፈልገን ዛሬ መሰጠት እኮ ይቻላል ከተፈለገ ላንተም እንደዛው እንዴ በገንዘብ ደግሞ አረ ለሚሰማ በጣም ያሳፍራል ማን ያማራ ልጅ ወቀሰው ለጆከር ተብሎ አንተ ብቻ እኮ እያልክ ነው ያለው ከድሮ ከብራችንን በላ ብሎ እስቲ ጆከርን ይወቀሰው አንድ አማራ የለም እስከዛሬ ድረስ እዚህ ላይ ግብጽ ላይ ፌቡ ይቅርታ ግብጽ ላይ አንዴ ታመምኩ ብሎ የተረዳ ኦሮሞ ልጅ ነበር አይደል ታስተውሳ ለምን እንኳን ለአማራ ለሌላ የተረዳ አይደል እንዴ አሁን እየሰማችሁ አይደል እንዴ ሰሞኑን እንኳን ምን ችግር አለው እንዴ እንኳን ለጆከር ለአማራ ስንት ነገር የሚሆን እና አንዳንዴ ከድሮ ምን አረታው ገንታው የሚዲያ ላይ የተሰማ ነው ብዙ ነገር ታው